እኛ ውስጥ ካሉ ነገሮች በጣም ስማርት የሆነ ብልጥ የሆነ የኛ ክፍል አእምሯችን በጣም ስማርት ነው። አሁን ስናይ ዲፌንስ ሜካኒዝሞችን ስናይ በደንብ አስረዳለሁና እኛ ሳናውቅ እንኳን የሚያረጋቸው ነገሮች በጣም አስገራሚ ናቸው። እንዴት መሰለሽ ምድር ላይ ስንኖር የማናመልጣቸው ነገሮች አሉ። አሁን ከማናመልጣቸው ነገሮች አንዱ ጫና ነው፣ ስትረስ ነው። አናመልጠውም። ብንማርም ባንማርም ገንዘብ ቢኖረንም ባይኖረንም ስትረስን አናመልጠውም። ከጫና ግን ከስትረስ ካለፈ ወደ አንዛይቲ ወደ ጭንቀት ይሄዳል። ከዛ ደግሞ አንዳንዴ ማይንዳችን በጣም ፔንፉል የሆነ የሚያሙትን ነገሮች ኤክስፒሪየንስ ያደርጋል። ገንዘብ የሌለው ሰው ጫና አለበት። ለልጆቹ ትምህርት ቤት እንደሚከፍል ያስባል። ቤት ኪራይ እንዴት እንደሚከፍል ያስባል። ወሩን ወጪው እንዴት እንደሚሸፍን ያስባል። ስለዚህ ጫና አለበት። በሌላው ጥግ ደግሞ በጣም ብዙ ገንዘብ ያለው ሰው ደግሞ የራሱ ጫና አለበት አይደለም? አዎ። አብዛኛው ቢዝነስ ከባንክ ዕዳ ጋር የተያያዘ ነው፣ ከባንክ ብድር ጋር የተያያዘ ነው። ስለዚህ ባንክ ብድሩ ተከፈለ አልተከፈለ፣ ህንፃው አለቀ አላለቀ፣ ጎበዝ ሰራተኞች ለቀቁብኝ፣ ሄዱብኝ፣ መጡ፣ ወደ ሌላ ድርጅት ሄዱ። ይሄ ሁሉ ስትረስ ያመጣበታል፣ ጫና አለበት። ትዳር ያልያዘች ሴት ጫና አለባት። ብዙ ጥያቄ ይመጣባታል። ለምን አታገቢም ትባላለች። እድሜዋ ደግሞ ከፍ ካለ ያለመፈለግ ስሜት ሊሰማት ይችላል እና ይሄ ስትረስ አለባት። ትዳር ውስጥ ደግሞ ስትገባ ደግሞ ራሱን የቻለ ደግሞ ስትረስ አለመግባባቱ አለ። እስኪላመዱ ድረስ ኑሮ አለ። ልጆች ሲመጡ ከስትረስ አናመልጥም። ያልተማሩ ሰዎች ስትረስ አላቸው። ለምን አልተማርኩም፣ ዲግሪ የለኝም፣ ዲፕሎም የለኝም የሚል ሀሳብ ይይዛቸዋል፣ ጫና ይሆንባቸዋል። የተማሩት ደግሞ የራሳቸው ጫና አለባቸው። ምን አረኩበት ይላሉ። ወይ ማኔጀር የሆንም መፈረም ነው ለዚህ ለመፈረም ይሄን ሁሉ መማሪ ይላል። ወይም ደግሞ በነግድ እኮ ይሻል ነበር የሚል ደግሞ ይኖራል። እና የተማረውም የራሱ የህይወት ጥያቄ የራሱ ስትረስ ጫና ይኖረዋል። አሁን በምድር ላይ ስንኖር እንደዚህ ጫናዎች ሲመጡ አእምሯችን ራሱን የሚከላከልበት መንገድ አለው። እነዚህ በሳይኮሎጂ በተለይ በሳይኮ አናሊሲስ ስኩል ኦፍ ቶት የሚባላሉ። ሳይኮሎጂ ውስጥ አንድ አይደለም ሳይኮሎጂ ስኩል ኦፍ ቶቶች አሉ እና አስተምህሮቶች አሉ። የሳይኮሎጂ አስተምህሮቶች አሉ። አሁን ይሄ ሳይኮአናሊቲክ ስኩል ኦፍ ቶት ነው በአብዛኛው ዲፌንስ ሜካኒዝምን የሚያስረዳው። በኋላ ግን ደግሞ ሌሎችም ጨምረውበታል። እዚሁ ጋር የጠየቅሽኝን ሳላልፍ የብሬናችን የተለያዩ ክፍሎች አሉት እና አእምሯችን ራሱን የሚከላከልበት መንገድ አስገራሚ ነው። መጀመሪያ ስለ ሳይኮሎጂ ለምን እንደምወድ ልንገርሽ። እኔ በጣም ከምወዳቸው ፊልዶች አንዱ ሳይኮሎጂ ነው። ገብቼም ተምሬዋለሁ በጣም ስለምወደው። ሳይኮሎጂ ምንድን ነው የሚነግርሽ? Why do people behave the way they do? Why do people behave the way they do? ሰዎች የሚሆኑትን ነገር ለምንድን ነው የሚሆኑት ብሎ ነው የሚጠይቀው። የመጀመሪያ ጥያቄ ማለት እሱ ለምንድን ነው እንደዚህ ተናዳጅ የሆነው ወይ ቁጡ የሆነው ለምን ወይ ደግሞ ጨካኝ ሆነ? ጀጅ አይደለም የሚያደርገው ሳይኮሎጂ። ለምን እንደዛ ሆነ ብሎ ነው የሚጠይቀው። ምክንያት አለው ነው። እሷ ደግሞ ለምንድን ነው እንደዚህ የምትሆነው የሚለውን ለምንድን ነው እንደዚህ ቢሄቭ የምታደርገው ብሎ ይጠይቃል። ስለዚህ ሰዎችንም እንድትወጂ ያደርግሻል። ሰዎችንም የበለጠ አንደርስታንድ እንድታደርጊያቸው ያደርግሻል። እና በጣም ነው የምወደው ሳይኮሎጂን። ከሕክምናው በቀኝ ሳይኮሎጂ፣ በግራ ቲዮሎጂ በጣም ነው የምወዳቸው። እና እነዚህ አሁን የማይንድ ክፍሎች ቅድም የጠየቅሽኝ ኮንሽስ አለ፣ ኮንሽስ ማይንድ አለ፣ ሰብኮንሽስ ማይንድ አለ። ከዛ ሶስተኛም ሌቭል አለው አንኮንሽስ ማይንድ ደግሞ ብሎ ይጨምሩበታል። ኮንሽስ ማይንድ አሁን እናንቺ የምናወራበት የምናስብበት ከአንቺ ጋር ኮሚኒኬት የማደርግበት ይህን አካባቢን የማይበት ኮንሽስ ማይንድ ነው። ሳብኮንሽስ ግን ስውሩ አእምሮ ነው። ስውሩ አእምሮ ነው። ብዙ ፋይሎችን ይዟል። ብዙ ቪዲዮዎች አሉት፣ ፒክቸሮች አሉት፣ ድምፆች አሉት፣ ስቶሪስ አሉት። ብዙ ነገሮችን የያዘ የማይንድ ክፍል ግን አሁን አለ። ግን በሆነ ምክንያት ነው ከዛ ውስጥ ፋይሎቹ ሲወጡ ነው የምታገኘው እንጂ
እንዲሁ ኮንሽስ ማይንድሽን ነው የምትጠቀሚው። ሳብኮንሽስ ማይንድ ግን ከልጅነታችን ጀምሮ መዝግቦ አስቀምጧል እና ተከድኖ ነው ያለው። አንኮንሽስ ደግሞ የሚሉት በሱ የሚያምኑት ደግሞ እሱ ደግሞ በቃ መቃብር በይው በጣም ብዙ ነገር ውስጡ ይዞ ያለ ነው። ስለዚህ እነዚህ አሉ። አሁን ወደ ቶፒካችን መሄድ ስላለብን ወደ ዲፌንስ ሜካኒዝም ስንሄድ ቅድም እንዳልሽው አእምሯችን የሚጠቀምበት መከላከያ ነው። ይሄ ማወቅ ለምን ይረዳል? አንዳንዶቹ ዲፌንስ ሜካኒዝሞች የሚጠቅሙ ናቸው ማለት ብናውቃቸው የምናዳብራቸው ናቸው። አንዳንዶቹ ደግሞ ጎጂዎች አሉ እና እነሱን ደግሞ ማወቃችን በጣም ጥሩ ስለሆነ ነው የምናያቸው። አሁን ዛሬ ስናወራቸው ነው የምትገረሚው። ምክንያቱም እነዚህ ሁሉ አእምሯቸውን የሚጠቀምባቸው ዲፌንሶች ሆነው ግን ላናውቃቸው እንችላለን። ስናውቃቸው ግን ልካ ይሄ እንደዚህ ነው ወደ ማለት እንመጣለን። አሁን ዲፌንስ ሜካኒዝሞችን አንድ ባንድ እናያቸዋለን። ስናያቸው ህይወታችን ውስጥ እንዳሉ እናያቸዋለን፣ እንረዳለን። አንደኛ ሪፕሬሽን ይባላል። ሪፕሬሽን ማለት አንዳንድ በህይወታችን የተፈጠሩ ነገሮች ተቀብረዋል። ለምሳሌ አንድ ሰው በ6 ዓመቱ የደረሰበት ነገር አለ፣ አያስታውሰውም። ሌሎችን ሁሉ ያስታውሳል፣ ይሄን ግን አያስታውሰው። ለምንድን ነው? ያቺ የደረሰችበት ክፉ ነገር በጣም ፔንፉል የሆነችበትን ነገር እንዳትጎዳው አእምሮ ሳብኮንሽስ ማይንድ ውስጥ ወጥቶ ቀብሮታል፣ ደብቆታል። አሁን የኔ ስራ ምንድን ነው? ሳይኮሎጂ ሰራ፣ ሰዎችን ሰራ። ያቺ የተደበቀችው 6 ዓመቱ ላይ የሆነችው ነገር ውስጥ ሆኖ እየረበሸው ነው እየመጣ አንዳንድ ጊዜ ትዳሩ ላይ አፌክት ያደርገዋል፣ ስራው ላይ አፌክት ያደርገዋል፣ ይረብሸዋል። ግን ተቀብሯል ሳብኮንሽስ ማይንድ ውስጥ ያቺ 6 ዓመቱ ላይ የሆነችው። የኔ ስራ ምንድን ነው? ሳብኮንሽስ ማይንድ ውስጥ ገብቼ እየጠየቅኩት ገብቼ አሁን ቴራፒ ላይ ድንገት ያስታውሰዋል። በዚህ ዕድሜ ላይስ ምን ሆኗል ስትይ እንትንም ሆኖ ነበረ እንደዚህም ሆኖ ነበረ ብሎ ያስታውሰዋል። ምንድነው የሆነው? ከሳብኮንሽስ ማይንዱ አወጣሁት ማለት ነው እና ወደ ኮንሽስ ማይንዱ አመጣሁት። ከዛ ይቅር ማለት ካለበት ይቅር እንዲል በቴራፒ መስተካከል ያለበትን እናስተካክልና ከሳብኮንሽስ ማይንዱ አውጥተሽ ወደ ኮንሽስ ማይንዱ አምጥተሽ ታስተካክልና ትታየዋለሽ። ሳብኮንሽስ ማይንዱ ላይ ከተቀመጠ ይጎዳዋል ማለት ነው። ይጎዳዋል። አንዳንድ ነገሮች አሉ ፒናይ በእኛ ሳብኮንሽስ ማይንዳችን ውስጥ ተቀምጠው በካውንስሊንግ ያልወጡ የረሳናቸው የሚመስሉ ግን ስውሩ አእምሯችን ውስጥ ተቀምጠው አሁን ያለኝ ባህሪ ላይ ተጽዕኖ የሚያሳድሩብኛሉ። ለምሳሌ ሰልፍ ኮንፊደንስ የሌለው ሰው ከሆነ ለምንድን ነው በራስ መተማመን ያጣው? እዛ ሳብኮንሽስ ማይንድ ውስጥ የተቀመጠ ፋይል አለ። እሱን ካወጣሽው ታውቂዋለሽ። ስለዚህ ሪፕሬሽን የሚያደርገው ምንድን ነው? እነዛን ፔንፉል የሆኑ የሚጎዱንን በህይወታችን የሆኑን ነገሮች ከኮንሽስ ማይንድ ወደ ሳብኮንሽስ ማይንድ ወስዶ ቀብሮ ያስቀምጣል። አንዱ ዲፌንስ ሜካኒዝም ይሄ ነው። ማይንድ እንዳይጎዳ ነው ያንን የሚያደርገው። ስለዚህ ይሄ ሪፕሬሽን ይባላል። ሁለተኛው ሪግሬሽን ይባላል። ሪግሬሽን ወደ ኋላ መመለስ ነው። ወደ አሁን ካለሁበት እድሜ አንድ ስትረስ ከባድ ነገር ሲገጥመኝ ወደ ኋላ እመለሳለሁ። አንዳንዴ ከባድ ነገር ሲገጥማቸው እንደ ህፃን ልጅ አክት ሲያደርጉ ታያቸዋለሽ። እንደ ህፃን ልጅ ይሆናሉ። ትልቅ አባት በመስሪያ ቤት ምናምን ስትረስ ወይ ነገር ሉዝ አድርገዋል። ከዛ እሳቸው ማለት የማይገባቸው ወይም ሊሉት የማይፈልጉትን ነገር ሲሉ ታገኛቸዋለሽ። ወይ ወጨምሪልኝ እንጂ ሊሉ ይችላሉ። አሁን በዛ ይጠበቅም አይደል? ምንድነው እዚህ ቤት ወጨምሪልኝ እንጂ የሚል ህፃን ነው። አባትየው እንደዛ ሊሉ ይችላሉ እና ከምራቸው ሊናደዱ ይችላሉ። ወጨምሪልኝ ብለው ምንድነው ከስትረሱ የተነሳ እድሜያቸው ሪግሬስ አድርገዋል። ወደ ልጅነትን መደበቂያ ስለሆነ ልጅ ሆነሽ ምንም ኃላፊነት የለም አይደል? ስለዚህ ወደ ልጅነት ይመለሱና ሪግሬስ ያደርጋሉ ማለት ነው። ይሄኛው ሪግሬሽን ይባላል። ሶስተኛው ሰብሊሜሽን ይባላል። ሰብሊሜሽን በጣም ኮመን ነው፣ ጥሩም ነው። ለምሳሌ አንድ ሰው በጣም ይናደዳል። ሲናደድ ከቤት ወጥቶ ረዥም መንገድ ወክ ያደርጋል። ይሄ ሰብሊሜሽን ነው። ሳያውቀው ሊሆን ይችላል ያንን የሚያደርገው እና
ወይም ደግሞ ከፍተኛ ስትረስ ሲመጣባቸው ብድግ ብለው ጂም የሚሄዱ ሰዎች አሉ። ጂም ይሄዳሉ። ከዛ ይሄ የሚደበደበው ምንድነው ቦክሲንግ ባክ ነው የሚባለው፣ እሱን ይመቱታል እና ይሄዱና ይደበድቡታል። ካየሻቸው ኖርማል ስፖርት እንዳልሆነ ታውቂያለሽ። ያስታውቅባቸዋል ያላቸው ኢነርጂ በራሱ ኮንሽስ ሆኖ ላርግ ብለው እኮ አይደለም። ግን እዛ ላይ በቃ ጥሩ የሚሆነው ምንድነው ያንን ሰው ላይ ከመወጣት እዚህ ጋር መተው ጂም መተው በጣም እሱን ይደበድቡታል። ይሄ ባጉን በቦክስ ይደበድባሉ። ብረቱንም ሲያነሱት ይሄ ኤክሰርሳይዝ አይነት ብቻ አይደለም፣ የኤክሰርሳይዝ አይነት ብቻ አይደለም። ፓምፕ ሲያደርጉ እንደዚህ የሆነ ነገር እያስወጡ ነው። ስትረስ፣ ንዴት ምናምን እያስወጡ ነው። ይሄ ሰብሊሜሽን ነው የሚባለው። ግን ጠቃሚ ነው፣ የሚጠቅም ነው እና አክቹዋሊ አውቀንም ብንጠቀምበት ማይንዳችን ሳናውቅ ቢያደርገው ግን አውቀንም ደግሞ ብንጠቀምበት ጥሩ። የሚገርመው ነገር አንዳንዶቹ ስትረስ ያለባቸው ፕሮፌሽናል ቦክሰርስ ይሆናሉ። ሙያቸው አድርገው ፋይቲንግን ምናምን እሱን ሊያደርጉት ይችላሉ። ሙያ ነው፣ ያንን አከብራለሁ። ግን ደግሞ ሳይኮሎጂ ምን ይላል? ሰብሊሜሽን ወደዛም ሊወስድ ይችላል። አትሌትም ሊሆኑ ይችላሉ። በጣም መሮጥ ጠዋት ተነስቶ በኃይል ያ ሰው ውስጣችሁን ያለውን ስትረስ እንደዚህ ያወጣል። ሰብሊሜሽን ይሄ ነው። አራተኛው ራሽናላይዜሽን ይባላል። ራሽናላይዜሽን ምንድን ነው? ሊያሳፍረኝ የሚችለውን ነገር እንደማያሳፍር አድርጎ መቀየር ነው። ለምሳሌ እኔና አንቺ አንድ ቤት ሄድን እና ምሳ ተጋበስ። እንደው ጣፈጠኝና በጣም በላሁ። ሰው ቤት ሂጅ፣ የመጀመሪያ ቀኔ ነው ሳውቃቸው። ከዛ እንደው ግን ምን ነክቶኝ ነው እላለሁ ስወጣ። ወይ ሽሮ ጣፍጦኛል እያወጣሁ ጥርግ አድርጌ በልቼ፣ ወይም አንቺም ከዛ ሌላ ሰውም ካለ እንደው ምን ሆኜ ነው ግን ሰው ቤት ተኬዶ እንደዚህ ይበላል ብያስብና ምን እንደሆነ ታውቂያለሽ? በቃ እንደው ቅር እንዳይላቸው እኮ ብዬ ነው ልሻለሁ። እነሱ ቅር እንዳይላቸው አይደል የበላሁት፣ ስለጣፈጠን የበላኸው ደግሞ እንደማያሳፍር ታደርገዋለህ። ግን በኋላ እንትን ሲለኝ ብነክቶኝ ነው ስል ቅር እንዳይላቸው እኮ ብዬ ነው ላለሁ። አሁን ይሄ ራሽናላይዜሽን ነው። ያንን ነገር ራሽናላይዝ እያደረግኩት ነው። ወይ ደግሞ አንድ ሰው ጓደኛሞች ቆመዋል። አንዲት ሴት አለች፣ እንደው ከመጠን በላይ አያት። ተኮር ብሎ ስትሄድም ምንም ስትል ዝም ብሎ ያታል። ከዛ ሲነቃ ጓደኞቹ እያዩት ነው። ወይ ትልቅ ሰው ይሆናል እና ጓደኞቹ ታዝበውታል። ልክ ጓደኞቹ እንደታዘቡት ሲያውቅ አይገርማችሁም? እህቴን እኮ መስላኝ ነው። እህቴን ትመስላለች። እና ግን ጀስቲፋይ እያደረገ ራሽናላይዝ እያደረገ ነው። ያደረገውን ነገር ሊያሳፍረው የሚችለውን ነገር ራሽናላይዝ እያደረገ ነው ማለት ነው። ወይ ደግሞ ከጮኛዋ ጋር እንዴት ሴት ትጣላለች፣ ተጎድታለች። አሁን ማይንድ ነው ይህን ጨዋታ የሚጫወተው። ስትጎዳ ጓደኞቹ አውቀዋል እንደተለያዩ አይደል ወይ ትቷታል። እንደዚህ እኔ እኮ ትላለች፣ ድሮም እኮ ምኑን እንደወደድኩት እኮ አላውቅም ትላለች። ምኑን አሁን ሳስበው ምኑን እንደወደድኩት እንኳን እኮ አላውቅም። አሁን እስቲ ምኑ ነው የሚወደደው ትላለች። ጓደኞቿም ልክ ነሽ ምናምን ብለው ያግዟታል። ግን ራሽናላይዜሽን እና ይሄ ሊያሳፍሩ ሊጎዱን የሚችሉትን ነገር ለውጦ ሶሻሊ አክሰፕተብል አድርጎ ማሰብና አክት ማድረግ ራሽናላይዜሽን ይባላል። አምስተኛው ሪአክሽን ፎርሜሽን ይባላል። ሪአክሽን ፎርሜሽን ማለት doing the exact opposite of what you feel ማለት ነው። the exact opposite of what you feel የሚሰማሽን ቀጥታ ተቃራኒውን ነው የምታደርጊው። ተቃራኒው ለምሳሌ አንድ መስሪያ ቤት ሁለት ሴቶች አብረው ይሰራሉ። እቺኛው አትወዳትም፣ በፍጹም አትወዳትም። ወይ የሆነች ነገር ታረጋታለች እና አትወዳትም። ግን የማትወዳት ሴት ተሾመች፣ ሹመት መጣላት። አሁን እቺኛው ምን ታደርጋለች መሰለሽ? የማትወዳት ስጦታ ትገዛለች። ከዛ በጣም እንደምትወዳት ትነግራታለች። እንኳን ደስ ያለሽ፣ በጣም ደስ ብሎኛል ትላታለች። በጣም ሌሎቹ ስታፎች ከሚሉት በላይ ነው እቺኛው የምትላት። በጣም ነው እኮ ደስ ያለኝ በጣም። ግን የእውነቱ ግን በጣም ነው የከፋት።
ስለማትወደት አልተደሰተችም። ይሄ ሪያክሽን ፎርሜሽን ይባላል። እዚህ መስሪያ ቤት ስትሰሪ ሲያይሽ የሚነጫነጭ ወንድ ካጋጠመሽ ካሜራማን ወይ ኤዲተር ልክ ሲያይሽ እንደዚህ የሚል ከዛ መንገድ የሚቀይር ልታናግሪ ውስጥ ዘጋለልሽ ምናምን የሚልሽ ከሆነ ፕሮባብሊ ይወድሻል። ያ ውስጣቸው ፍቅሩ አለ። ሲያይሽ ይወድሻል። ግን ኤግዛክትሊ ከሚሰማው ፍቅር ኦፖዚቱን ነው አንቺ ላይ አክት የሚያደርገው እና የሲያይሽ ነጫነጫል፣ ይኮሳተራል። አንድ ነገር ስትጠይቂው በደንብ አያናግርሽም። ሪያክሽን ፎርሜሽን ማለት የሚሰማቸውን ኤግዛክትሊ ኦፖዚቱን ማድረግ ማለት ነው። በድብቅ ይወዳታል እና ሊናገር ሁሉ ይችላል። እኔ ትደብረኛለች ሁሉ ሊል ይችላል ለጓደኞቹ። እኔ ይችል ትደብረኛለች ይላል፣ ግን አክቹዋሊ ይወዳታል። አሁን ይሄ ማይንዱ ነው ይሄንን የሚሰራው። ይሄ ነው ሪያክሽን ፎርሜሽን። ስድስተኛው ሶማታይዜሽን። እናት ያላቸው ሰዎች በሙሉ ይሄንን ማዳመጥ አለባቸው። ሶማታይዜሽን ማለት አእምሯችን የሚገጥመውን አስጨናቂ ነገር ስትረሱን ወደ አካላዊ ህመም ይለውጠዋል። ወደ አካላዊ ህመም ስትረሱ እዚህ ጋ ነው፣ ጭንቀቱ እዚህ ጋ ነው። እሱን ወደ አካላዊ ህመም ይለውጠዋል። ለምሳሌ እናቶች መመርመር አለባቸው፣ እድሜያቸው ከፍ ያለ ግን ብዙ ጊዜ ራሴን ያቃጥለኛል ይላሉ፣ ጀርባዬን ያመኛል ይላሉ፣ እግሬን ያመኛል ይላሉ። እንትናቲም በሜዲካሊ ይሄ በዲያግኖስ በዲፍረንሻል ዲያግኖስ ሰተሽ ይሄ ነው አቲም ብዙ ቦታ ነው የሚያማቸው፣ ግን ያማቸዋል፣ የእውነት ያማቸዋል። ይሄ ምንድነው? በሶማታይዜሽን የመጣ ነው ማለት አእምሯቸው ውስጥ ያለው ስትረስ ተለውጦ ወደ አካላዊ ህመም ስለመጣ ነው። እኔ አንዱ ሳይኮሎጂ እንዳጠና ያደረገኝ ነገር ይሄ ነበር። ጉድ ሼፐርድ የሚባል ክሊኒክ እየሰራው እናቶች ይመጣሉ። ብዙ ቦታ ተንከራተው ብዙ ምርመራ ተደርጎላቸው ነው የመጡት እና ግን ሐኪም ነው። ስለዚህ የሚጠይቃቸው ምንድነው የሚያሞት ይሄኛውስ ምናምን ብሎ ነው የሚጠይቀው። እንደ ሳይኮሎጂስት ግን ገብተሽ ስትጠይቂ የሚበጠብጥ ልጅ አላቸው። ማታ አይተኙም፣ ያመሻል፣ ሞቶ ይሆን ሰክሮ ወድቆ ይሆን ተገድሎ ይሆን የሚል ጭንቀት አለባቸው። ወይ የምትበጠብጣቸው ናይት ክለብ የምትሄድ ልጅ አለቻቸው። እሷ አታውቅም፣ የራሷን መጫወቻዋን የምታየው። ማዘር ግን እንቅልፍ ያጣሉ። ስለዚህ አእምሯቸው ሲበዛባቸው፣ በተለይ ብዙ ልጆች ካላቸውና አእምሯቸው ሲበዛ አእምሮ ይለውጣል፣ ወደ ሶማታይዜሽን ይቀይር፣ ወደ አካላዊ ህመም ይለውጠዋል። ይሄ እናት ያላቸው ሁሉ ሊያስቡት የሚገባ ነገር ነው።